ግብጽና ኤርትራ ኢትዮጵያን ለመክበብ አዲስ ስምምነት ፈጠሩ። የአፍሪካ ቀንድ አደገኛ የዲፕሎማሲ ቼዝ ቦርድ ሆኗል። የአባይ ውሃና የቀይ ባህር ፍጥጫ ግብጽ፣ ኤርትራና ኢትዮጵያ ወዴት ያመራሉ? በአፍሪካ ቀንድና በቀይ ባህር አካባቢ የሚታየው የፖለቲካ ትኩሳት ቀጠናውን ወደ አዲስ የስትራቴጂክ ፍጥጫ አቅጣጫ እየገፋው ይገኛል። በምስራቅ አፍሪካ ለረጅም ጊዜ የቆዩ ታሪካዊ ቅያሜዎችና አዳዲስ የወደብ ፍላጎቶች ተደራርበው የአካባቢውን ሀገራት አንዱ በሌላው ላይ ጥንካሬውን ለማሳየት የሚሹበት አደገኛ የዲፕሎማሲ ቼዝ ቦርድ አድርጎታል። ይህንን ፍጥጫ የሚያባብስ አዲስ ጥምረት በግብጽና በኤርትራ መካከል ተመስርቷል። ሰላም ጤና ይስጥልን። በዛሬው መሰናዷችን እነዚህን ጉዳዮች በትንታኔ የምንመለከታቸው ይሆናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። በቀይ ባህር ቀጠና ላይ የኃይል ሚዛኑን ሊቀይር የሚችል አዲስ ትልቅ ዲፕሎማሲያዊ ክስተት በቅርቡ ተመዝግቧል። የግብጽ ከፍተኛ የልዑካን ቡድን በኤርትራ ዋና ከተማ አስመራ ላይ ባደረገው ይፋዊ ጉብኝት በሁለቱ ሀገራት መካከል የባህር ትራንስፖርትን ለማሳደግና የወደብ ትስስርን ለማጠናከር የሚያስችል አዲስ ስምምነት ተፈራርሟል። ይህ ስምምነት ዓለም አቀፍ የባህር ላይ ጉዞ ነጻነትን መሰረት ያደረገ እንደሆነ ቢገለጽም ከበስተጀርባው ግን ትልቅ የፖለቲካ መልእክት ያዘለ ነው። በዚህ ጉብኝት ላይ የተገኙት የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ከተወያዩ በኋላ በቀይ ባህር ደህንነት ላይ የካይሮን ጽኑ አቋም አንስተዋል። ሚኒስትሩ ባወጡት መግለጫ የቀይ ባህር ደህንነትና አስተዳደራዊ ኃላፊነት ሙሉ በሙሉ የባህር ዳርቻ ያላቸው ሀገራት ብቻ መሆን እንዳለበት ገልጸው የባህር በር የሌላቸው ሀገራት በዚህ ጉዳይ ላይ ጣልቃ ከመግባት እንዲቆጠቡ አሳስበዋል። ይህ የግብጽ የውጭ ጉዳይ ሚኒስቴር ንግግር ምንም እንኳን በቀጥታ ስም ባይጠቅሱም በዲፕሎማሲያዊ አካሄድ ለኢትዮጵያ የተሰነዘረ ግልጽ ቀስት እንደሆነ ተንታኞች ይስማማሉ። ኢትዮጵያ እንደ አውሮፓውያኖቹ አቆጣጠር በ1993 ኤርትራ ነጻነቷን ስትቀናጅ የባህር በር ያጣች ሀገር ብትሆንም በቅርብ ዓመታት የሀገሪቱ ጠቅላይ ሚኒስትር ባህር በር እንደሚያስፈልጋት በተደጋጋሚ ሲገልጹ ይደመጣሉ። ይህ የኢትዮጵያ የወደብ ፍላጎት በአስመራ በኩል እንደ ትንኮሳና ስጋት የሚታይ ሲሆን ግብጽ ደግሞ ይህንን አጋጣሚ በመጠቀም ከኤርትራ ጋር ያላትን ወታደራዊና ዲፕሎማሲያዊ ትስስር በማጥበቅ በኢትዮጵያ ላይ አዲስ የከበባ ጫና ለመፍጠር እየሰራች መሆኑን ያሳያል። በኢትዮጵያና በኤርትራ መካከል ያለው ወቅታዊ ፍጥጫ የወደብ ፍላጎት ብቻ የፈጠረው ሳይሆን የሁለቱ ሀገራት ችግር ኤርትራ ራሷን ችላ ሀገር ኮና ከተመሰረተች ጊዜ ጀምሮ የነበረና የቆየ ጉዳይ ነው። ሁለቱ ሀገራት በትግራይ ክልል በተቀሰቀሰው ጦርነት ወቅት የጋራ ግንባር ፈጥረው አብረው የሰሩ ሀገራት ነበሩ። የኤርትራ ጦር የኢትዮጵያን መከላከያ ሰራዊት በመደገፍ በጋራ ተሰልፈዋል። ይሁን እንጂ ይህ ወታደራዊ ወዳጅነት የቆየው እስከ ፕሪቶሪያው የሰላም ስምምነት ድረስ ብቻ ነበር። ኤርትራ ጦርነቱን ባቆመው የፕሪቶሪያ ስምምነት ላይ ሳትካተት መቅረቷ በአስመራ ዘንድ ከፍተኛ ቅሬታን ፈጥሮ ግንኙነቱ መልሶ እንዲሻከር አድርጓታል። በቅርቡ ጠቅላይ ሚኒስትር አብይ አህመድ የኤርትራ ጦር በትግራይ ጦርነት ወቅት ከፍተኛ የጅምላ ጭፍጨፋዎችን ፈጽሟል ሲሉ በይፋ መክሰሳቸው በሁለቱ መሪዎች መካከል ያለው መተማመን ሙሉ በሙሉ አጥፍቶታል። ከዚህ በተጨማሪ አዲስ አበባ አስመራን በትግራይና በአማራ ክልሎች የሚንቀሳቀሱ ቡድኖችን በገንዘብና በትጥቅ ትረዳለች ስትል ትወቅሳለች። ኤርትራ በቀይ ባህር ውዝግብ ላይ የቀረቡባትን ወንጀሎች በሙሉ ብታስተባብልም ፍጥጫው ግን ወደ ከፋ ደረጃ ተሸጋግሯል። ኤርትራ ኢትዮጵያ ላይ በሯን ስትዘጋ አዲስ አበባ የባህር በር ፍላጎቷን ለማስከበር እንደ አውሮፓውያኖቹ አቆጣጠር በ2024 ከሶማሊያ ተገንጥላ ራሷን እንዳገር ካወጀችው ሶማሌላንድ ጋር ታሪካዊ የተባለለትን የወደብ ስምምነት ተፈራርማለች። በወቅቱ ግብጽ ሶማሊያን በመደገፍ ስምምነቱን ብትቃወምም ኢትዮጵያ ግን ወደ ኋላ አላፈገፈገችም። ይህን ተከትሎም አሁን ግብጽና ኤርትራ የፈጠሩት ጥምረት በቀጠናው ላይ አዲስ የዲፕሎማሲውና የኃይል ፉክክር እንዲቀጣጠል ያደርገዋል። ግብጽ ከኢትዮጵያ ጎረቤቶች ጋር የምታደርገው ስልታዊ መቅረብና የምትመሰረተው የወደብ ትስስር በመሰረቱ ከአንድ ትልቅ ሀገራዊ የህልውና ስጋት ጋር የተያያዘ ነው። እሱም የአባይ ውሃ ውዝግብ ነው። የፖለቲካ ተንታኞች እንደሚያስረዱት የግብጽ ዲፕሎማሲያዊ አካሄድ የጠላቴ ጠላት ወዳጄ ነው በሚል ቀመር ላይ የተመሰረተ እንደሆነ ነው። ግብጽ የአፍሪካ ትልቁ የሃይድሮኤሌክትሪክ ማመንጫ የሆነውን የታላቁ ኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ ጊዜ አንስቶ ግድቡ የውሃ ፍሰትን ይቀንሳል በሚል በጽኑ ስትቃወም ቆይታለች። የቀጠናው ውጥረት ከሱዳን የእርስ በርስ ጦርነት ጋርም በእጅጉ የተሳሰረ ነው። የሱዳን ጦር አዲስ አበባን የፈጥኖ ደራሽ ኃይሎችን አርሲኤፍ በሚስጥር ትደግፋለች ሲል ይከሳል።
ኢትዮጵያ ይህንን ሙሉ በሙሉ ብታስተባብልም በአንጻሩ ግብጽ የሱዳን መደበኛ ጦር ዋና የውጭ ሀገር ደጋፊ በመሆን ትቆማለች። ካይሮ ይህንን የኢትዮጵያን ባላጋራዎች መረብ በመዘርጋትና በኤርትራው አሰብ እንዲሁም በጅቡቲው ዶላሬ ወደቦች ልማት ላይ በመሳተፍ አዲስ አበባን በአባይ ውሃ ጉዳይ እንድትደራደርና እንድትለሳለስ ዲፕሎማሲያዊ ከበባ እያደረገች ትገኛለች። በአሁኑ ወቅት በመካከለኛው ምስራቅ ባለው ቀውስ ሳቢያ የሆርሙዝ ወሽመጥ ለተለመደው የንግድ እንቅስቃሴ ምቹ ባለመሆኑ የቀይ ባህር መስመር ለዓለም አቀፍ ኢኮኖሚው መረጋጋት ከመቼውም ጊዜ በላይ ወሳኝ ሆኗል። በአካባቢው የየመን ሁቲ አማጽያን መኖራቸው ደግሞ ቀጠናውን በማንኛውም ጊዜ ሊፈነዳ የሚችል ፈንጂ አድርጎታል። ይህ በአፍሪካ ቀንድና በቀይ ባህር አካባቢ እየታየ ያለው የኃይል አስተላለፍ ፍጥጫ ቀጠናውን ወደማይመለስበት የትርምስ አዘቅት ውስጥ ከመክተቱ በፊት አስቸኳይና የተቀናጀ መፍትሄ ያስፈልገዋል። ፖለቲካዊ ውጥረቶች የህዝቦችን የዕለት ተዕለት ህይወትና የዓለም አቀፍ ንግድ ደህንነትን በቀጥታ የሚነኩ በመሆናቸው ጉዳዩ የአፍሪካውን ብቻ ሳይሆን የዓለም አቀፍ ማህበረሰብም የቤት ስራ እየሆነ ይገኛል። የፖለቲካ ተንታኙ ዶክተር ዴቪድ ማትሳንጋ እንደሚሉት የአፍሪካ ህብረት በቀጠናው ላይ እየታዩ ያሉ የድንበር የውሃና የወደብ ውዝግቦችን በብቃት ለመፍታት አቅም አጥቷል። ወንተኝነት የሚያጠቃው በመምሰሉ እንደ ግብጽ፣ ኤርትራና ኢትዮጵያ ያሉ ትላልቅ ሀገራት በአንድ ጠረጴዛ ዙሪያ ማሳመን አልቻለም። ይህ የውስጥ መፍትሄ ማጣት ክፍተት ደግሞ የውጭ ኃይሎች በቀጠናው ላይ ያላቸውን ድብቅ ፍላጎት እንዲያራምዱ በር እንደከፈተ ይገልጻሉ። በመሆኑም ህብረቱ በጉዳዩ ላይ መፍትሄ ማምጣት የማይችል በመሆኑ የአፍሪካ ቀንድ የዲፕሎማሲው ቼዝ ቦርድ ወደ ከፋ ቀጠናዊ ጦርነት እንዳያመራ ከተፈለገ የተባበሩት መንግስታት ድርጅትና ዓለም አቀፍ ተዋናያን በአስቸኳይ ጣልቃ በመግባት መሪዎቹን ወደ ጠረጴዛ ዙሪያ ማምጣት ይኖርባቸዋል። ሰላም ሊረጋገጥ የሚችለው ሀገራት በፉክክር ስሜት ከከበባ መፍጠር ወጥተው በጋራ ልማትና በአፍሪካዊ ውይይት ላይ ሲያተኩሩ ብቻ ነው ይላል። በአሁኑ ወቅት በመካከለኛው ምስራቅ ባለው ቀውስና የሆርሙዝ ወሽመጥ መዘጋት ምክንያት የቀይ ባህር መስመር ለዓለም አቀፍ መረጋጋት ከመቼውም ጊዜ በላይ ወሳኝ ሆኗል። በአካባቢው የየመን ሁቲ አማጽያን መኖራቸው ደግሞ ስጋቱን ይጨምረዋል። ስለሆነም ዓለም አቀፍ ተቋማት በቀጠናው ላይ ሊነሳ የሚችለውን ታላቅ ጦርነት ለመግታት በአስቸኳይ ጣልቃ መግባት እንደሚኖርባቸው ተንታኞቹ ይገልጻሉ። የቀጠናው ሰላም እንዲመለስ ከተፈለገ የቀንዱ ሀገራት የጠላት ወዳጅ ነው የሚለውን ጊዜ ያለፈበት መርተው ግብጽ የውሃ ስጋቷን በውይይት መፍታት፣ ኢትዮጵያ የወደብ ፍላጎቷን የጎረቤቶቿን ሉዓላዊነት ባከበረና በጋራ ልማት መርህ ላይ በተመሰረተ ዲፕሎማሲያዊ ማስከበር፣ ኤርትራና ሱዳንም ከቀጠናዊ ውጥረት ይልቅ ለውስጣዊ መረጋጋት ቅድሚያ መስጠት ይኖርባቸዋል። እናንተ ተመልካቾቻችን የአፍሪካ ቀንድ ሀገራት አሁን የጀመሩት የከበባ ፖለቲካና ፍጥጫ ቀጠናውን ወደ ከፋ ጦርነት ያመራዋል ወይስ መሪዎቹ ለህዝቦቻቸው ሰላም ሲሉ በጠረጴዛ ዙሪያ ይደራደራሉ ብላችሁ ታምናላችሁ? አስተያየታችሁን ኮሜንት ላይ ጻፉልን። መረጃዎች ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር አድርጉልን። ተመሳሳይ ወቅታዊ ዓለም አቀፍ ትንታኔዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘው።